ጀመርኩት በተቻለ መጠን ስነ ምግባር እንዴት እንደሆነ በተቻለ መጠን የማንም ሞኝ ሳይሆን ግን ውይይቶቻችን ምን መምሰል እንዳለባቸው ለማስተማር ጥረት አድርጋለሁ። በመደማመጥ ላይ የተመሰረተ ውይይት ይሄ ለትውልዱ ይረዳዋል ብዬ አስባለሁ። እኛ እናልፋለን፣ ትውልዶች ይተካሉ፣ ሀገር ትኖራለች። በዚያው ነው የምንቀሳቀሰው። ይሄ ነገር በተነሳበት ጊዜ ፍራኦል የነካካቸው ብዙ ነገሮች አሉ። ለነሱ ይቅርታ ፈልጋለሁ። አንደኛ ጋዜጠኞችን በሙሉ የመናቅ ነገር አሳይቷል። ዜና ማንበብ ከ6ኛ ክፍል ከ12ኛ ክፍል ከጨረስክ አነበንበዋለሁ ብሏል። የሚዲያ ሰዎችን ይቅርታ መጠየቅ አለበት። ሁለተኛ እኔ ቤት በነበረው ውይይት እንዳልኩ እኔ ከተናገርኩኝ በኋላ ሌሎች እንኳን ገብተው ሲናገሩ አንድ ልጅ መጥቶ እንደውም የሆነ ቆሻሻ የሚል ቃል ሲጠቀም አቁም ብየዋል። በቃ እኔ ተናገርኩት፣ እናንተ የታዘባችሁትን ተናገሩ ነው ያልኩት። እሱ ግን በእናቴ ዙሪያ የሚሳደቡ ልጆች ገብተው ነበር። መረን የሆኑ ልጆች መድረክ ላይ ተቀምጠው ይሳደባሉ በግልጽ። እጅግ ለመስማት የሚቀፉ ልጆችን ቁጭ ብሎ ይሰማል። እኔ ህሊና አይፈቅድም። የፈለገ ብታስቀይመኝ እንዲህ ያሉ ተሳዳቢዎችን መድረክ ላይ ጋብዤ አላደርገውም አልኩ። በጣም ተናድጄ በነበረበት ሰዓት እንኳን መጥተው አጸያፊ ነገር እንኳን ሲጠቀሙ ከልክያቸዋል። መርህ መሆን አለበት። ይህንን ስለታዘብኩኝ ለዛ ይቅርታ ጠይቃለሁ። የመጨረሻው በግል ጉዳይ ገብቷል። ባለጸጋ ነው ፍራኦል እንደምታውቁት። ስለዚህ 100 ሚሊዮን ብር አስገባለሁ ብሏል። እኔ 2 ሚሊዮን ብር አስገባለሁ። እዚህ ጋር ነው የምናምነው ሰው ጋር አሁን ትራንስፈር ማድረግ ይችላለሁ። ፍራኦል ኢቲቻ 100 ሚሊዮን ያስገባል። ቴዲ ሐዋሳ 2 ሚሊዮን ያስገባል። ዮኒ ቶሮንቶም ያስገባል። በዚህ አቋም ነው የመጣሁት ለማለት ያ ነው የኔ አቋም ይሄ ነው። እሺ ይሄ አቋም እንዳለ ሆኖ ይሄ 100 ሚሊዮን እና 2 ቢሊዮኑ እንደው በጥሩ መንፈስ ቢሆን ኖሮ አሪፍ ነው። አዎ አንተም አሪፍ ነው ስትል ነው የከረምከው። እሱም አሪፍ ነው ባይ ነው። ሰማናችሁ። የእናንተን አሪፍ ቆየ። ወደ ቀጣዩ ከመሄዳችን በፊት እኔ አሁን አካውንት ከፍታለሁ ቼዝ ባንክ 100 ሚሊዮኑን ያስገባለሁ ማለት ነው። የመቄዶንያ አካውንት ችግር የለውም። ያዝልኝ ችግር የለውም። ቼዝ ባንክ እየከፈተ ነው። እዚህ ጋር አትክፈተው። እያደረግን ያለነው አሁን ትራንስፈር አይደለም። ቴዲ ሚውት ላይ ነህ ግን እኔና ቶሮንቶ የተጣለብን አሁን እናስገባለን። 100 ሚሊዮን ዶላር ለምሳሌ እንትን እንዳይሉ መግባት አለበት። ገንዘቡ ልታዋቸው እንዴ ይቀመሱ እንዴ ሁለቱም። እኔ እምልህ እኮ ይመቻቸው ብሮ። ህዝብ ነው የሚረዳው። እኔ ደስ ይለኛል። በጥሩ ያውልህ እኔ አንድ ነገር 700,000 ነው ግን እኔ የምፈልገው አካውንታችን እኔ ያሳይቻለሁ 3 ሚሊዮን 300,000 ሚለው አካውንት ለቼዝ ባንክ ከፍቼ ነው። 3 ሚሊዮን 335,000 ሴቪንግ ላይ ነው። 188,000 ቼኪንግ ላይ ነው። እስከዚህ ላይ 700,000 አሁኑኑ ትራንስፈር ሲደረግ ያሳያል። ስለዚህ የመቄዶንያ አካውንት ማስገባበት አካውንት 10,79,33,52,35 ለመሰላችሁ ፕሮሰስ አድርጌ ባንክ ሂዩጅ አማውንት በአንድ ጊዜ አይተላለፍም ተብሎ 2 ቀን አፕሩቭ አስደርጌ ዛሬ 9:30 አካባቢ ላይ ነው አፕሩቭ ያደረጉኝ። ስለዚህ መቄዶንያ ቻሪቲ በመሆኑ ተጣርቶ ይሄ ሁሉ አማውንት የት ነው የሚሄደው ተብሎ ተጣርቶ መቄዶንያ የሚባል ያንን ኢንቨስቲጌት አድርገው ነው አፕሩቭ ያደረጉልኝ። 9:30 ላይ ነው ዛሬ ዴድላይን የሰጠው ዛሬ ነው። አካውንት ከፍተህ ታሳየናለህ መጀመሪያ። ከዛ አካውንት ላይ መላኩ ነው ስቴትመንት እፈልጋለሁ ብያለሁ። ከዛ በኋላ እሱ ካለፈ በኋላ እኔ እዚሁ ጋር አስገብቼ ልክ ሲገባ ቲክ ያደርግልኛል፣ ያሳየኛል ዋይር ትራንስፈር ማለት። ስለዚህ ቅድምም ተናግሬያለሁ። አምና ፕሌይ እኔ እየተጫወትኩ ሳይሆን ትክክለኛውን ፋክት ተናገርኩ ያለሁት ማለት። ስለዚህ ይሄ ስለሆነ እኔ ከአካውንቴ ላይ የለም እንዳትሉ፣ ይሄው ቼዝ ባንክ ከፍቼ ነው ያሳየሁት። የራሴ ነው አካውንቱ። ይሄው እዚህ ጋር እንትን ስል ፍራኦል ኢቲቻ ይላል። በጣም ጥሩ ነው። ፍራኦል አካውንትህንም አይተናል። አንድ ጊዜ ትይዝልኛለህ። በጣም ማለፊያ ነው። ብራችሁንም ጥሩ ነው መስጠት መፈለጋችሁም በእርዳታ መንፈስ አይደለም። በግልጽ መነጋገር አለብን አይደለ? በእርዳታ መንፈስ አይደለም ለመስጠት እየተሞከረ ያለው። ይሄ ጉዳይም የተጀመረበት በፉክክርና በጣም መንፈስ። ስለዚህ
ለመርዳት የሚያደርገው በእርዳታ መንፈስ በራሱ ባለው ባሰበው ይሄንን ፈቅጄ ለመልካም በጎ ፈቃድ አደርጋለሁ ብሎ ነው የሚረዳው እንጂ ቀደም በውስጥ ተነጋግረናል። ይሄን ጉዳይ በውስጥ ነው። አዎ ይኸውልህ ከባልንጀራህ ጋር እኔ ቻሌንጁን የሰጠሁት ቻሌንጁ የተወለደው ከጠብ ውስጥ ነው። ቅድም ግን ስናወራ እኔ በነገር ላይ ቅድም ስናወራ ባወራንበት መሰረት ቅድም አንተ በዚህ ጉዳይ ላይ አልተስማማንም አይደል? አንተ ዋይር አድርጌ ኦልሬዲ ሬዲ እያደረኩ ነው በሲሪየስ ይዤዋለሁ አልከኝ። አዎ ስለዚህ ለመሰለህ እኔ ከኪሴ አውጥቼ አይደለም ያወራሁት አይደለም እኔ ሬዲ ነኝ ብዬ ነው የምረን ነው ስባል አዎ ሲሪየስ ነኝ በዚህ ጉዳይ ብዬ ነው። አንተን ራሴ ነኝ ያልኩት። የኔ ጉዳይ ይሄ እኔ ራሴ ያመጣሁት ነው። ራሴ ነኝ ማስገባው። ይኸውልህ በሰው ፊት የተነጋገራችሁ በቀላል ያዝልኝ ያልኩት ለዛ በእሱ ነው ብላችሁ ሁለታችሁም ሲሪየስ ናችሁ። ሲሪየስ የሆናችሁት ግን መቄዶንያ ውስጥ ያሉ ሰዎችን ለመርዳት ሳይሆን እናንተ መሀል ያለውን ጠብ የጠቡ አንድ አካል አድርጋችሁ እኔ መቄዶንያ ቢሊየን ቢረዳ ደስታዬን አልችልም። ለአረጋውያን በጣም ትልቅ ቦታ ነው። እኔም ቢኖርኝ ከራሴ ገንዘብ ከራሴ አካውንት ባደርገው ደስ ይላል። አያና እርቁ ግን አያሳምረው ይሄ ነገር አሁን ቀንም ያወራነው ነገር ስለሆነ ዳጀስትድ ነገር ስለሆነ አንድ ጊዜ ታገሰ። መንፈሱ በዛው በፉክክር መንፈሱ ምን ያስጨንቀናል? እኛ ስለ መንፈሱ በመሀል እኮ ደሃ ይረዳል። ብራዘር ደሃ የሚረዳበት ነው። እነ መቄዶንያ የሚረዳ ከሆነ 102 ሚሊዮን አገኘ ማለት ትልቅ ስራ ነው። እኔ support it በግልጽ ነው። I know you support it. I know you support it ግን it's a continuance of the fight. ትራንስፈር ሳደርግ ከዮኒ ጋር ሰሞኑን የተደዋወል ገንዘብ ከቢዝነስ አካውንት ወደዚህ አካውንት ትራንስፈር ሳደርግ እያየ ነበር። ፊራ የምርን ነው ስለኝ እያሳየሁት ነው። ገንዘብ ወደዚህ ሳስተካክል ማለት መርዳት ፈልጋለሁ። ለምንድን ነው ይሄንን ሐሳብ ያነሳሁት? አንድ ነገር ሞቲቬቱ እነ ቴዲን ደሃናቸው እንትና ደሃናቸው ከሚል ሳይሆን ሁልጊዜ ፍራውን ለሾው አፕ ነው የሚረዳው። ምንም እንትን ፈልገው አይደለም ለእንትን ነው የሚያደርገው፣ እንደዚህ ነው የሚያደርገው እየተባለ ነው የሚወራው። ስለዚህ ዮኒም ብየዋል ለአንዴና ለመጨረሻ ጊዜ ቪዲዮ አልፈልግም፣ ምንም ነገር አልፈልግም፣ ግን ትልቁን የእርዳታ ድርጅት ስጠራ ስለምሰጥ ነው። ከዛ በኋላ ትራንስፈር እያደረግኩ ነበር። ዮኒ እያየን ባንክ ሄጄ አስፈቅጄ፣ ምክንያቱም ሂውጅ መኒ $10,000 በላይ ሲሆን ባንክ ፍቃድ ይጠይቃል። አይወጣም ዝም ብሎ። ሊሚት እኔ እስከ 40,000 50,000 ሊሆን ይችላል ወይ ደግሞ 100,000 ሊሆን ይችላል ቢዝነስ አካውንት ላይ ሲሆን፣ ስለዚህ ከሴቪንግ ላይ ወደ ቢዝነስ ላይ ትራንስፈር አድርጌ ሳደርገው ወደ ሌላ ቦታ ከአንደኛው ባንክ ወደ አንደኛው ባንክ ላይ ሳደርገው ዮኒ ጋር ሲሪየስ ነኝ። ዮኒ ለዛ ነው ይደረግ የሚለው ዮኒ። እኔ መርዳት ማለት ፍራኦል ምንም ነገር የለው አለኝ ለማለት አይደለም፣ ግን እርዳታ የሚረዳው ስሙን ለመገንባት ነው። እርዳታ የሚረዳው ገንዘብ ተቀብሎ አሁን መቄዶንያ ሰጥቼ በዛ ሳይሆን እንደመሰለ በዛ አይደል? ቴዲ ልጨርስ። ቴዲ አንዴ ልጨርስ። ለምሳሌ አንተ አውርታል ቻሌንጁን ያመጣህበት መንገድ ነው እኮ ቅድም እንዳልኩ ከንግግር ሰው ይጎዳል። ፍራኦል ታውቀኛለህ። አሁን የምጠራው 3 ሚሊዮን 4 ሚሊዮን ብር ለኔ ምን እንደሆነ ታውቀዋለህ አንተ። ታውቃለህ ጓደኛዬ ነህ፣ ተደዋውለህ የምታወራ ልጅ ነው። እያወቅኸኝ ግን ለሰዎች የምትነግራቸው የመጨረሻ ደሃ ነው። በቃ ጉዳዩ ምን አደረክ ያለው ባለውና በሌለው መካከል አድርገን በንቀት ነው ያወራው። ያ ነው ይጎዳል። ገባህ አይደል? ንግግር እንደዛ አይደለም ቴዲ ያልኩት በንቀት ምናምን ሳይሆን ያልኩት ነው። ሰው ያንን ሊረዳ ይችላል ቴዲ። ይኸውልህ ሰው ያንን ሊረዳ ይችላል። እኔ ያልኩት ምንድነው እንደዚህ ከምንደራረግ እንደውም ቻሌንጅ እናርግና ይሄን ነገር በዚህ ቅጦኝ ነው ያልኩት። በቃ በዚህ ቻሌንጅ አርጉ። እኔ ይሄንን እንጂ እኮ ሌላ ነገር አለ። ይኸውላችሁ ቀና አውርተን እኔ አሁን ይኸውልህ ቻሌንጁ ቢቀር 100 ሚሊዮኑና የምትሉ ከሆነ እኔ ኦልሬዲ መቄዶንያን ስም ስላነሳው መቄዶንያ መርዳቴን አልተውም። እሱን እናደርጋለን። እሱ ላይ ተስማምተናል። ቀን እኮ አውርተናል። መቄዶንያ መረዳት አለበት። እሱ ምንድነው የምናደርገው? አሁን በተባለው በቻሌንጅ መንፈስ እናንተ እንዲያርጉ እኔ እንደዚህ ያደርጋለሁ የሚል ይሄ ገባህ አይደለ? በጣም ማለት እኔ ግን አያና ቅድም ቴዲ ማን ነው ዮኒ መስማት ያለባችሁ ልክ አካውንታችን ነው ብዬ ነው ያልኩት። እሱን አይደለም አሁን ዳስ እኔ አንድ ነገር ልንገርህ that is immaterial አንድ እችልም ይላል መሰለኝ። አሁን የመቄዶንያ ስም ተጠራ አይደለ? የመቄዶንያ ስም ሲጠራ
አንደኛ የኔና አንተ ጉዳይ የማን እንትን አለው? አሁን የኔና አንተ ጉዳይ እዚህ የጀመርነው ነገር በመላ ኢትዮጵያ በሰዎች ዘንድ ነው የተሰማው። ሀሳቡ የቀረበበት መንገድ ቻሌንጁ ራሱ የተጀመረው እኔ ያለኝ እነሱ የላቸውም ከሚል ነው። 4 ሚሊዮን ብር እኔ አጥር ማሳጠርበት ገንዘብ እንደሆነ ያውቃል እሱ። እኔ ምን አይነት ሰራተኛ እንደሆንኩ ያውቃል። እኔ ቀልድ አላውቅም። እኔ በህይወቴ ቀልጄም አላውቅም። ግን በህዝብ ሰን አለኝና የለህም ማለት እኔ ለምሳሌ ከእናንተ ጋር ብጣላ ኢኮኖሚ ስታተስ ምን ያደርግልኛል? እኔ ሀሳብን ያጋጭኝ ሀሳብ ነው፣ ግን ይጎዳል። ገባህ አይደል? በደንብ የሚያውቅህ ሰው እየተደዋወልክ የምታወራው ሰው ፐብሊክ ላይ ወጥቶ ትላንት ከትላንት ወደ እንደውም ስጋ ቆራጭ ምናምን ይላቸዋል። ኦኬ እሱ መወጋጋት ነው በለው፣ ችግር የለውም። መወጋጋቱ ነው። ይኸውላችሁ አንድ ነገር ያደርጋለሁ ያን ይኸውልህ ቴዲዬ በቃ ተናገራችሁ። ይሄ ቅድምም አውርተናል። ከስር ያላችሁ አያና እንደውም ይውጣ አቁም ምናምን የምትሉ እኔ እኮ ነኝ እያስታረቅኳቸው ያሉት። አምራችሁን ሳታችሁ እንዴ እያስታረቅናቸው ወንድሞቼን እኮ እያስታረቁ እኔ ያዘውታ ጣብ ነው የምፈልጉት። ያያና ኢንቴንሽኑን አውቄዋለሁ። አዎ ኢንቴንሽኑ ብቻ ሳይሆን እኔ ያያችሁ ያላችሁት እኔ ይኸውልህ በእልህ ምላጭ ያስውጣል ይባላል። በእልህ ከበጀትህም ውጭ ትሰጣለህ። ገባ አይደለ? ኧረ እንደውም ላሳያለሁ ምናምን ብለህ እንደዛ አይነት መስጠትና እረዳለሁኝ መቄዶንያን ብለህ ስሙ ስለተነሳ አይቀርም እኮ የዚህ እርቅ የፍንጠር እኔም የሆነ ነገር ይደርስብኛል። እንደው 50 ሺህ ብርም ብትሆን አይቀርልኝም እኮ እዚህ ጉዳይ ውስጥ ስለገባሁኝ። ፊራ ደግሞ አወጨስ ያው በእንትኑ ነው በዋሌቱ ነው የኔ አካውንት ቢከፈት እንደዚህ ስለማይል የሚለው የሚመለከተው ነገር ይለያል። እሱ እነ ቴዲ ደግሞ ራሱን የቻለ እነሱ በዊሊንግነስ ይሄ ከዛ ጋር ባለ በሚሊየም ሳይሆን በዛ እናደርጋለን። እንደዚህ አይነት ስጦታ ብናደርግ ነው የሚሻለው። ከልብ የሆነ መነሻውም የፍቅር የእርቅ የሰላም ታስቦ መቄዶንያም ላይ እርዳታ ይደረግ ከሚል የሚመነጭ እንጂ በፉክክር በዚህ እንደዛ እኔ ያደርጋለሁ አንተ ታደርጋለህ የሚል ከጠብ ውስጥ እየተሰዳደብክ በመሃል እኮ ነው ከስድድብ መሃል የመጣ ስለሆነ እሱ አያስፈልገንም። ቅድም ያወራነው እሱ ነው። ግን መረዳት አለበት። ስም አንስተን ደሃ የሚረዳበትን ድርጅት ስም አንስተን ባዶ እጅ መቅረት የለበትም። we have to support መቄዶንያ። እዚህም ተመልካቾቻችንም ሰፖርት አድርጎ ሀገራችሁ ላይ እርዳታ የሚደረግበት ነው። ከላይ ያለን ደግሞ እኔም ትንሽ ነገር አድርጋለሁ እናንተም እንትላለን። ፊራ ኦፍ ኮርስ ጠንከር ያለ ዋሌት ያው ጠንከር ያለ ዱላ ይደርስበታል። እንደዛ ነው የምናደርገው። ግን ይሄ መጀመሪያ የተባለው የፉክክርና የእንትን ነው መንፈሱ የፉክክርና የጠብ ከዛ ውስጥ የሚወጣው እሱን አሁን ዝም ብለን እንቀጥል ቢባል ጥሩ አደረጋችሁ ምናምን አረዳ ይረዳበት ምናምን አስበህ ሞታል ለዳ ኮሜንት ላይ ደሃ ይረዳበት የሚለውን ተው እሱን አትስማው። ዮኒ የምትለው ይገባኛል። ተዘጋጅተዋል በዚሁ ይሰጥ ነው። አዎ እንደዛ እናደርጋለን። ገባ ፕሌጅ እናደርጋለን። ግን ከደስታ ከወንድማማችነት ከእርቅ የሚመነጭ የፍንጠር ነው የሚደረገው እንጂ የጠብና በስድብ መካከል አንተ ደሃና አንተ ምን የለህም አንተ እንትን ትፍቃለህ አንተ እንትን ትወጥራለህ አንተ ሌባና አንተ ውሸታም ነህ እየተባባልክ በመሃል ደግሞ እስቲ ልብ ካለህ አሳይ እየተባባልከው እሱን መንገድ ከተከተል የጠብን መንገድ በአንድ በኩል እያስከተልክ በዚህ በኩል ደግሞ እርቅ ገብቷል መረቅ ያለው ከፍሪጅ እንደማለት ነው። ምንም አይመስል ነገር እሱን እናስተካክላለን። ወደ ክሎዚንጉ እንሂድ ወደ እርቁ እንሂድና ከዛ በኋላ ምንድነው የምናደርገው? ፊራ ከዚህ ከእርቁ ከሰላሙ መፈጠር ምን አይነት ደስታ ተሰምቷል? ከልብህ ደስታ ምን ልታረግ ትፈልጋለህ የምትለው እኔም አንተም ቴዲም እንደዛ የምናደርግበት ቦታ ይኖራል። ከደስታ መንፈስ አሁን መጀመሪያ እንዝጋ ይጀምርነው። ቴዲም የተናገርከው ነገር ይሄን ከዚህ በኋላ ኮምፕሌንት የለም ጨርሰናል። ከዚህ በኋላ አንተ እንደዛ የለም ጨርሰናል። የምታወራው ነገር ካለ ምን ያህል ቴዲ ፍቅር ልጅ እንደሆነ ምን ያህል እንደዚህ አይነት ልጅ እንደሆነ ምን ያህል ፊራ አሪፍ ልጅ እንደሆነ ነው ማውራት እንጂ እንታረቅ ሰላም እንፍጠር። ወደዛ እንሂድ። ቻሌንጁን ቀየራችሁት ወይስ አልገባኝም? ስልክ እየገባብኝ የለም ቻሌንጁ ሞቷል ተሰውቷል። ቻሌንጁ ዛሬ ቀን ላይ ነው የተሰዋው። ተነጋግረናል። ፊራ ቻሌንጁ እናንተ በውስጥ ልብ የፈቀደውን ሁለታችሁ ቻሌንጁ እዚህ ላይ